ሰላም ሰላም እኔ ልንገራችሁ የኦርቶዶክስ እምነት ተከታይ ነኝ ነገር ግን ነገ ሙስሊም እሆናለሁ ምክንያቱም እኔ አይደለም ኦርቶዶክስ እምነቱም ሙስሊምንም ተሳድቤ አላውቅም በሃይማኖት እኔ ማንንም ይመሰክርልኛል ነገር ሰላም እኔ ልንገራችሁ የኦርቶዶክስ እምነት ተከታይ ነኝ ነገር ግን ነገ ሙስሊም እሆናለሁ ምክንያቱም እኔ አይደለም ኦርቶዶክስ እምነቱም ሙስሊምንም ተሳድቤ አላውቅም በሃይማኖት እኔ ማንንም ይመሰክርልኛል ነገር ግን እናንተ ሃይማኖት ክርስትናን ተሳርባለይ ብላችሁ በውስጥ መስመር ትላልቅ አባቶች ጋር የሌላ ሰው ሪከርድ አምጥታችሁ ፎቶ የለጥፋችሁ ሁሉ ሰው እኔን ለማጥፋት ሁሉ ሰው ብዙ ነገር እየሰራ ነው እኔ ደግሞ ከናንተ ጋር ኦርቶዶክስ አልባለሁ ማርያምን በቲክቶክ መንደር ላይ ሆነ በውስጥ መስመር ከቤተሰብ ጋር ቪዲዮ አድርሳችኋል እኔ ደግሞ የሙስሊምና እምነት ተከታይ ነው የምሆነው ምክንያቱም እኔ የማንንም ሃይማኖት ተሳድቤ አላውቅም እንኳን የራሴን የሰውም አልሳደብም እናንተ ወራዳዎች ግን ማለት ነው የሌላ ሰው አምጥታችሁ እኔን በሌላ ነገር ስላጠለሻችሁ እኔ ደግሞ የእስልምና ተከታይ ነው የምሆነው እናንተ ጋር መደመሩ የኦርቶዶክስ እምነት ተከታይ ነኝ ነገር ግን ነገ ሙስሊም እሆናለሁ ምክንያቱም ሰላም እንዴት ናችሁ እኔ እግዚአብሔር ይመስገን እውነት አንዳንዴ የሰፈር ሰው ከሚያቅሽ እንደው እኔ እንጃ ቢቀር ይሻላል ይባላል ምክንያቱም የሰፈር ሰው አንዳንዴ ከስንት አንድ ሁሉም አይደለም በርግጥ ግን ከስንት አንድ የቂጥሾ የሆኑ ሰዎች አሉ ስታገኝ አይወዱ ስትበይ አይወዱ ስታገጭ አይወዱ በኮንፊደንስ ስትንቀሳቀሽም እንኳን የበታችነት ስሜት ይሰማቸዋል የሚገርማችሁ ነገር ማለት ነው ምክንያቱም የገኒ ሰፈር ልጆች ለምሳሌ ሁሉንም አይደለም ግን አንዳንድ ነገረኞች የበታችነት ስሜት የሚሰማቸው ገኒ በመናገሯ በኮንፊደንስ ስለአማራነቷ ስለ ኢትዮጵያዊነቷ ሁሌም ትከራከራለች በዛ ነገር ግን ይቀናሉ እሷን ለማጥፋት እንዴት እሷ ትናገራለች በቃ በጣም ብዙ ምክንያት ማለት ነው ገኒ እንግዲህ እንደምናቃት በሃይማኖቷም ቢሆን አትደራደርም ግን ፍትሃዊ ሆና የምትናገር የማንንም ሃይማኖት አትሳደብም ታከብራለች የምታቋት ናት በማንነቷም የምትታገል ናት ምናልባትም በሚዲያ ስታወራ ነው የምትሰማት ግን በውስጥም የተግባር ሰው ናት የእውነት ማለት ነው መቤቴን ነው የምላችሁ የተግባር ሰው ከፈለጋችሁ ደግሞ ፋቱራም ካስፈለገኔ እለጥፍላችኋለሁ ከኔ አልፎ ደግሞ ቡርቴ የምትባለው አለች ተመሰክርላታለች የተግባር ሰው መሆኗን በአማራነቷ የማትደራደር በምንም የማትደራደር በጣም ማለት ነው ስለዚህ እሷ ስትሰራ የበታችነት ስሜት የሚሰማቸው ልጆች አሉ ወይ ስሩ ወይም ደግሞ የሚሰሩ ልጆችን አታሸማቆ እዚህ ጋር እየመጣችሁ የሚሸማቀቅላችሁ የለም ለምሳሌ ሃና ተብየው አንቺ ጠንጋራ ማለት ነው የሮቢት ልጅ ነሽ አንቺ ጥንግር መጀመሪያ አንቺ ሰው ሁኚ የመጣሽበትን አላማሽን መጀመሪያ አሳኪ አረብ ሀገር ላይ ቁጭ ብለሽ ስትነፊ ከምትይ አላማሽን አሳኪ ስታስወርጂ ከምትይ አላማሽን አሳኪ በማንነትሽ እንኳን ቀና ብለሽ በኮንፊደንስ ተናግረሽም ሂደሽም እንኳን አታቂ ቆሻሻ ለክስክስ ማለት ነው ገነን የመናገር ሞራኑም እንኳን የለሽም ሞራኑም አንቺ ስለ ክርስትና እምነት ተከታይ ስለ ክርስትና እምነቷ ልታስረጃት ልታስተምሪያት ቆሻሻ መጀመሪያ አንቺ ነጠላ ከልለሽ ውስጥ ለው ስትሄጅ እስከምታድሪ አጸያፊ ነውርሽ ተቆጠቢ መጀመሪያ ክርስትና እንደዛ አይደለም ተግባባን በነጠላ ተከልለሽ ስትሄጅ እንደጅብ ከምታድሪ ልጅሽን ስትቀብሪ ከምታድሪ መጀመሪያ ሰው ሁኚ መጀመሪያ ስለምነትሽም ጠንቅቀሽ ወቂ ምን እንደሚከለክል ምንድነው በጣም ሲከፋኝ ቢስሚላህ ነው የሚለው በአረብኛ ነው የተነገስኩ ለበጉ ወደ በኋላ ላይ መለሳለሁ ግን አንድ ማቆን ታሪክ ለጫውታችሁ የእንጀራ አባቴ ነው እና የእንጀራ አባቴ ያው ዘማች ነበረ እና ወታደር ቤት እያለ ያው ጦር ሜዳ ላይ እግሩን ተመቷል በመሳሪያ ማለት ነው በዛ የተነሳ እግሩ ያነክሳል በከዘራ ነው የሚሄደው ከዘራ ካልያዘ መራመድ አይችልም ከዛ ያው የፕሮቴስታንት እምነት ተከታይ ስለነበረ ያው የፎስ ቻናሎችን ይከታተላል በጣም ነው የሚከታተለው የነዩ ጩፋን የእስራኤል ዳንሳ ቤተል ቲቪ ምናምን የሚባሉትን በጣም ነው የሚከታተለውና እና ሰዎች እየወጡ ተፈወስኩኝ ዳንኩኝ ብለው ምስክርነት ሲሰጡ በቃ እኔም እኮ እዚህ ጋር ብሄድ እፈወሳለሁ ምናምን ይልና በቃ ወደ ሐዋሳ ለመሄድ ይወስናል ማለት ነው ከዛ ለማዘር አማከራት ማዘርም ደስ አላት ያው እሷም የፕሮቴስታንት እምነት ተከታይ ነበረች
ከዛ ደስ አላት። በቃ እንደውም ብትሄድ እኮ ትፈወሳለህ ምናምን አለችው። በቃ አንተ ነገ ሂድ፣ እኔ ደግሞ ቤቱን ያለውን ነገር ቦታ ሲይዤ ደግሞ እመጣለሁ ትለውና እሱ ሮብ ቀን ይሄዳል ማለት ነው። እኔ ነኝ እስከ መናሪያ ድረስ የሸኘሁት። ከዛ ሮብ ቀን ሄደ። ያው ወዲያው ደረሰ እዛ። ከዛ ሐሙስን ተካፈለ፣ አርብን ተካፈለ፣ ቅዳሜን ተካፈለ። ማዘር ደግሞ እሁድ ቀን ትሄዳለች። እሁድ ቀን ሄደች። እሁድን አብረው ዋሉ። ከዛ ሰኞ ቀን በጣም ታመመ፣ በጣም ከዛ ሲታመም ያው ሐዋሳ ዘመድ ስለሌላቸው በቃ ሻሸመኔ እህቱ አለች። ከዛ ወደ ሻሸመኔ ለምን አንሄድም በቃ ምናምን ብላ እህቱን ጠራቻት። እህቱ መጣች። ይዘው ሻሸመኔ ሄዱ እህቱ ቤት። ልክ እዛ እንደደረሰ ህይወቱ አለፈ ማለት ነው። የምሬን ነው የምላችሁ። እና በነገራችሁ ላይ እንጀራ አባቴ እጅግ በጣም መልካም ሰው ነው። እኔ እንደ እንጀራ አባት አይደለም የማየው፣ በጣም ነው የምንቀራረበውና ለምን ቤት ተሰበረው እና በቃ የዚህ ሰው አሁን ህይወቱ ያለፈው እንደነዚህ አይነት የሐሰት ምስክሮችን እያየ ነው። ሰዎች እንደነዚህ አይነት ነገሮችን ባዩ ቁጥር እውነት ነው የሚመስላቸው። የእውነቴን ነው። አሁን ይሄ ልጅ ምን አለ እዚች ጋር የተነቀስኩት ቢስሚላህ ነው የሚለው ሲጀመር አንደኛ ጽሁፍ አይደለም፣ ይሄ የገበሎ ምልክት ነው። ይሄ ሸለመጥማጥ ነው የሚመስለው ቅርጹ። እና መልካም ወጣት ብሎ ውሸትን እያስመሰከሩ መልካም ወጣት እያሉ ያሉንን ነገር ወደ ሚዲያ አቅርቦ ማስተላለፉ ጥቅሙ ምንድነው? እንደዚህ ነው ትውልድ ነው የሚገለው፣ ትውልድ ነው የሚያጠፋው። የሰው ልጅ እኮ እውነት ካለ ሀቅ ካለ አይቶ ይመጣል። አሁን እነዚህ ሰዎች የተያዙት ውሸት መመስከር፣ ያሉንን ነገር መናገር። አንድ ሰው ኦርቶዶክስ ሳይሆን ኦርቶዶክስ ነኝ እያለ ምስክርነት የሚሰጥበት፣ አንድ ሰው ያልሆነውን ነገር ሆኛለሁ እያለ የሚዋሽበት መድረክ ነው። በእርግጥ እኛን ዋሹን፣ ግን ሙስሊሞችን መዋሸት አችሉም። እነሱ በጣም ያነባሉ፣ ደግሞ በእምነታቸው ቀልድ አያውቁም። የምታገኙም ገንዘብ ካለ እሱ በቤተሰብሽም በልጅሽም በዘርዘርሽ ካንሰር ነው የሚሆነው። ሰዎችን እያናከሽ ነው ያለሽ መሀል ላይ ካታሊስት ይባላል። እንደዚህ አይነት ሰው ካታሊስት አቀጣጣይ ማለት ነው። እንደዚህ አይነት ሰዎችን ማላችሁ ተጠንቀቁ። ብዙ ተከታይ አለኝ፣ ብዙ ፎሎወር አለኝ፣ አዋቂ ነኝ፣ እኔ ተናጋሪ ነኝ ብለህ ያልሆነ ነገር የምትናገርም አለ። አንተ ክርስቲያን አይደለም፣ ኦርቶዶክስ አይደለም፣ አትወክልም ኦርቶዶክስን። የሰውን እምነት የምታንቋሽሽ አትወክልም ኦርቶዶክስን። ይሄ ማለት ለሚጠየቀው ጥያቄ ትክክለኛውን መልስ የሚሰጡ እህት ወንድሞችን እያልኩኝ አይደለም። የምትሳደብ የሚያምኑትን ነብይ የምትሳደብ፣ ነብያችን ብለው የሚጠሩትን የምትሳደብ፣ አምላካችን ብለው የሚያምኑትን የምትሳደብ፣ የሚያመልኩበትን ስፍራ የምትሳደብ ክርስቲያን ነኝ የምትል ካለ ክርስቲያን አይደለም። ሰላማችሁ ብዝዝት ይበልልኝ። አጠር ያለች መልእክት ስላለችን የመጣሁት እኔ እንደ ዜድ ከፖለቲካም በላይ ለሃይማኖቴ ትልቅ እንትን አለኝ፣ ክብር አለኝ። ሲቀጥል የሰዎችን ሃይማኖት አከብራለሁ እና ዛሬ ያየሁት በጣም ብዙ ሰው ሼር ሲያደርግልኝ ምንድነው ብዬ ስገባ አንድ ነጭ ቤት ነው የገባሁት። በጣም በሚገርም 400 ሰው አለ። 400 ሰው እንዳለ ሀበሻ ነው ኮሜንት የሚጽፈው። ኢየሱስ ይሄ ይመስላል፣ ኢየሱስ ይሄ ነው፣ ኢየሱስ መድረሽ። እነዛኞቹ ደግሞ እንደዚህ ይላሉ። እንደ ምን ያክል በሃይማኖት እንደተደፋፈርን እዚህ ቲክቶክ ላይ ነው ያየሁት እኔ። እዚህ ቲክቶክ ላይ በጣም ነው የተደፋፈረን በሃይማኖት። እውነት መከባበር ነው የሚሻለው። በሃይማኖት የነደደ እሳት አይጠፋም። ሃይማኖት በጣም ከባድ ነው። ስለዚህ እኛም እናክብርላቸው፣ እነሱም ያክብሩልን። ጭራሽ አልፋችሁ ከሰው ቤት ሄዳችሁ ስለ ሃይማኖት ትሰዳደባላችሁ። ምን አይነት አሳፋሪ ናችሁ በጌታ። በዚህ ሰዓት ስንት ህዝብ እየሞተ ስንት ህፃናት በድሮን በየቦታው እየሞቱ ድምጽ ከመሆን እዛ ሄደክ ግን ነጭ ጋር ታጨበጭብ ትላለች። በጣም አሳፋሪ ፍጥረት። እንደ ሀበሻ እኔ በጣም ያዘንኩበት ህዝብ የለም። እኔ የማመልከው የሰራዊት እግዚአብሔር የሰራዊት ጌታ እግዚአብሔርን እንጂ ነጭን አይደለም። በጣም ነው የሚያስደነግጠውና እውነት ጥሩ አይደለም እየሰራችሁ ያላችሁት። ይሄ ከዚህ ተግባራችሁ ተቆጠቡ። ማንኛውም ሰው ሃይማኖቱ ያመዋል። እኔም ያመኛል፣ አንቺም በሃይማኖት ያመኛል። ስለዚህ የሚያዋጣው መከባበር ነው።